በጣም አመሰግናለሁ አርበኛ ፋኖ ማርሸት ጻዩ የአማራ ፋኖ በጎጃም ቃል አቀባይ። እንግዲህ ሰሞኑን በእናንተ ቀጠና በተለያየ አካባቢዎች የሚደረጉ የሉና ተጋድሎች ተጠናክረው ቀጥሏል። ዘመቻ ማዕበልን መቀልበሳቸውን እንደዚሁ ሰሞኑን ስትገልጹ ነበርና እስቲ ወቅታዊ አዳዲስ ክስተቶች ምን አሉ? በርካታ ያገዛዙ ኃይሎች እጃቸውን መስጠታቸውን በምርኮ መያዛቸውን እየሰማን ያለነውና እስቲ ባለፉት 2 ቀናት ያሉትን አጠቃላይ ሁኔታዎች ብትገልጽልን። አመሰግናለሁ መሳይ። እንግዲህ ሰሞንኛ ታሪኩ የሚጀምረው አገዛዙ ከከረመበት መደበኛ የማጥቃት ስልቱ ለየት ባለ ሁኔታ በርካታ ቁጥር ያለው እግረኛ ተዋጊ በርካታ ቁጥር ያለው የመካነ ድጋፍ ሰጪ መሳሪያ ለኝ የሚሉትን አዋጊ የጦር መኮንኖችና በእጃቸው ያለውን የዲጂታል ማጥቂያ መንገድ ይዘው ነው በተለየ ሁኔታ ዘመቻ ማዕበል በሚል ከሰኔ 18 ጀምሮ ወደ ጎጃም በከፍተኛ ሁኔታ በፉከራ የገቡት። ከዚያም እኛ ራሳችንን አዘጋጅተን በመጀመሪያ በመከላከል ቀጥሎ በመልሶ ማጥቃት ቀጥሎ በከበባ በሰበራ እና በሽምቅ እንዲሁም በደፈጣ ማጥቃት ስልቶች አከርካሪውን ለመምታት ባቀድነው መሰረት 80-90% የሚባል ደረጃ የተሳካ ኦፕሬሽን እየሰራን መከላከሉን በ3 ቀን ውስጥ በመቀልበስ በመልሶ ማጥቃት ስልት ጠላትን እየመታን እንገኛለን። በተለየ ከሰኔ 18 አረመኔው አገዛዝ ዘመቻ ማዕበል በሚል ከጀመረበት ኦፕሬሽን ቀን ጀምሮ በበርካታ አካባቢዎች ውጊያ በመክፈት 53 አውደ ውጊያዎችን በማድረግ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አድርሰናል። ሰሞንኛ በ9ኙም ክፍለ ጦሮች በድምሩ ከ197 በላይ የጠላት ኃይል ወደኛ ከነሙሉ ስልቁ እንዲቀላቀል ስናደርግ በዚህ በ10 ቀን ብቻ በአንደኛ ክፍለ ጦር ቀጠና 71 የሚደርስ የአረመኔው አገዛዝ አባል ከነሙሉ ስልቁ ወደኛ የተቀላቀለበት ሁኔታ አለ። በሌሎች አካባቢዎችም እንደዚሁ በከፍተኛ ሁኔታ ማጥቃቱን መከላከሉን በምናደርግበት ሰዓት በፊት ከተሞች ላይ ነበር ውጊያ ማጥቃት የምናደርገው ወደ ገጠሩ ሳባ አድርገን እንዲወጣ በማድረግ ከከተሞች 2 እና 3 ቀበሌ ሳባ አድርገን እንዲገባ በማድረግ ወደ ውስጥ ካምድርን በመጠቀም የመሳብ ስልትን በመጠቀም ነው ማጥቃቱን የምንፈጽመውና ከጠበቀው በላይ የማጥቃት ስልታችን ስለከበደው ከጠበቀው ካቀደው በላይ በፈጣን ሰዓትና በአስገራሚ ሁኔታ እየተከላከልን እያጠቃ ነው። ስለሆነ ለስምሪት የወጣው ኃይል እየተበተነበት ቁስለኛ ሙት እየሆነበት መሳሪያውም በፋኖ እየተለቀመ እየተማረከበት ስላስቸገረው መልሶ የመሰብሰብ ስራ ቢሰራም ከጥርንፍ እየሳቱ የሚመጡ አባላት ከ197 በልጠዋል ማለት ነው መሳይ። በዚህ 2 ቀን ውስጥም ባደረግናቸው ወደ ውጊያዎች በተለይ በጭስ አባይ በአንደኛ ክፍለ ጦር ቀጠና ማለት ነው በከፍተኛ ሁኔታ ተመቶ ባህር ዳር ሆስፒታሎችና የግል ክሊኒኮች ላይ እየገባ ብዙ ቁስለኛ ብዙ የሚባል ሙት አስተናግደዋል። በአዴት በቋሪት በደጋዳሞት እንደዚሁ ከፍተኛ የሆነ ኪሳራ ደርሶባቸዋል። በዛሬው ዕለትም በደንበጫ እንደዚሁ ከ200 በላይ አባላትን በመደምሰስ 65 ክላሽንኮቭ መሳሪያ፣ 1 ብሬን፣ 1 ስናይፐር፣ በሺዎች የሚቆጠሩ ተተኳሽ ከ56 በላይ የሚሆን ካዘና የጥይት መያዣ ካዘና ማለት ነው ተማርከው ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አስተናግደዋል። እንደዚሁም በዋበርና በስናን በተደረገ አውደ ውጊያ ወደ ጮቄ ወደሚባለው የጎጃም ከፍተኛ ተራራማ ቦታ ለመውጣት በየአቅጣጫው ተንቀሳቅሶ የነበረውን ጠላት ፋኖ በማስተባበር ማህበረሰቡን በጥሩምባ በመቀስቀስ ጭምር የአካባቢው አርሶ አደር ተፈጥሯዊ ጀግንነቱን በመጠቀም ከፍተኛ በሆነ ወኔ በመመከት በሰዓታት በተደረገ አውደ ውጊያ በመልሶ ማጥቃት ወደ ድጓጽና ወደ ደብረ ማርቆስ ተበታትኖ አስክሬን እየለቀመ እንዲገባ አድርገናል። በአጠቃላይ በዚህ ሰሞንኛ ዘመቻ ማዕበል በሚል በጀመሩት ብዙ ኃይል ብዙ መሳሪያ በመያዝ በማዕበል በጀመሩት አውደ ውጊያ በገንዘብ የማይተመን ሰዋዊና ቁሳዊ ኪሳራ ደርሶባቸዋል መሳይ። ፋኖ ማርሸት በአገዛዙ በኩል ዘመቻ ማዕበልን በስም እንኳን መጥራት አልፈለጉም። በቁጥርም ገልጸዋል። 83 ጽንፈኞችን ደምስሰናል የሚል ዘመቻ ብለው በከፈቱት በዚህ አጠቃላይ እንቅስቃሴ ውስጥ አገኘን የሚሉት ድል በነሱ ሚዛን ሲለካ በነሱ ጫማ ውስጥ ሆኖ እንኳን መመልከት ቢቻል በጣም አነስተኛ ነው። 83 ነው የገደል ነው እያሉ ነው። በአጠቃላይ ምን ማለት ይቻላል? ሰራዊቱ በዚህን መጠን ያህል በዚህ ዘመቻ ከፍተው በነሱ ድግስ ላይ እነሱ ባዘጋጁት ዘመቻ ላይ እናንተ ዋናው የዘመቻው ባለቤት ሆናችሁ ይሄንን ቀልብሳችሁ አገዛዙ ያለውን አጠቃላይ የበላይነት በቁጥጥር ስር አድርጋችሁ እናንተ ነገሩን ተቆጣጥራችሁ ያላችሁበት ሁኔታ ምንን ያሳያል? እንደው 2 ነገር ነው። የመጀመሪያው እኛን የአማራ ፋኖ በጎጃምን ተቋማዊ ጥንካሬ፣ የህዝባችንን ተፈጥሯዊ ጀግንነት፣ የታጋያችንን የማኔጅመንት የማጥቃት መከላከል ብቃት ያሳያል። በዚህ ላይ አይደለም ያሉትን ኮሮችና እዞችን አገሪቱ በሙሉ አለኝ የሚለውን አህመድ አረመኔያዊ አባል በሙሉ ሰብስቦ ቢያመጣ እንደምንበትነው ያረጋግጥንበት ሁነኛ ጊዜ መሆኑና የኛ ጥንካሬ መሆኑን አረጋግጠናል። ሁለተኛው የነሱ ደካሞች እንደሆኑ እንደማይችሉ አንድ መከላከያ የሚባለው ተቋም መስሪያ ቤት የማይናበብ መሀይማን ነጋዴዎች የበዙበት ጨካኝ አራጆች ነገር ግን ወታደራዊ ዕውቀት ጥበብ የሚባል
በፍጹም ያልፈጠረባቸው የመሀይም ስብስቦች የሞሉበት መሆኑን አይተናል። በዚህም አንድ መደበኛ የሚባለው በሰላም ማስከበር ረጅም ዓመት በመከላከያ ቤት ውስጥ የቆየው እግረኛም ሆነ መካከለኛ መኮንኑ ኃይል በፋኖ ተመቶ እንደተደመሰሰ እንደተበተነና አሁን ያለው ተዋጊ ከየደጁ ከናቱ ጉያ በግድ እየተለቀመ ወደ ማሰልጠኛ ገብቶ ጥቁር ክላሽ ብሬንና ስናይፐር በግድ እየታጠቀ ያለ ዓላማ ወደዚህ እንዲዘምት የተደረገ ሰራዊት እንዳለና ሲኒየሩ ወታደር አልቆ በፍረሽ በህፃን ሰራዊት ወደዚህ እንደከተቱ በተጨባጭ የማረክናቸው ያስከዳናቸው በ30 ደቂቃ ባልሞላ ውጊያ እየፈረሱ ተመርሰው ሲሰሩ በመናስተውልበት ጊዜ መደበኛው ሰራዊት እንዳለቀና የህፃን ሰራዊት ይዘው እንደገቡ አይተናል። ስለዚህ ሁለት ነገር ነው ያስተዋልነው እዚህ ላይ አንደኛን ጥንካሬ የትኛውንም የኃይል ፈተና መቋቋም እንደሚችል፣ ሁለት የአብይ አህመድ አረመኔ አገዛዝ ፖለቲካዊ ስብስቡም ወታደራዊ ስብስቡም እርስ በርሱ የማይደማመጥ ምናልባት ፋኖ ሰብሮ ወደ አዲስ አበባ መንገድ ሲጀምር የያዘውን ዶላር የያዘውን ወርቅ ቤተሰቡን ይዞ ወደ ውጭ ሀገር ለመኮብለል የተዘጋጀ ለግል ጥቅሙ እንጂ ለሀገር ለህዝብ የማያስብ መግደልን፣ መዝረፍን፣ ማውደምን መሰረት ያደረገ የህፃን ሰራዊት የተሸከመ ጨፍጫፊ ኃይል መሆኑን ተገንዝበናል። አርበኛ ማርሸት አሁን የአገዛዙ የመከላከያ ኤታ ማጆር ሹም ፊልድ ማርሻል ብርሃኑ ጁላ ስለ መከላከያ ሰራዊቱ ትልልቅ ነገሮችን ያነሳሉ። ከዚህ በፊትም በተደጋጋሚ ብሎታል። የኢትዮጵያ መከላከያ ሰራዊት በዓለም ተመራጭ ነው፣ የትም ይጠራል፣ ሁሉ ቦታ እንጋበዛለን፣ እዚህም እዛም ቦታ እንጠራለን፣ ከማንም በላይ ተመራጭ የሆነ ሰራዊት ስለገነባን የሚል ነው። ዛሬም ያንን ደግሞታል። በምንም የማይንበረከክ ወደፊት ሊመጣ የሚችልን ጦርነት ሁሉ የሚያስቀር ጠንካራ የመከላከያ ሰራዊት ነው የገነባ ነው እያለ ነው። መሬት ላይ እያየን አይደለም። ምናልባት እናንተ በውጊያም ስለምትገናኙ ስለምትተዋወቁም የፊልድ ማርሻል ብርሃኑ ጁላን መግለጫ እንዴት ነው የምታዩት? መሳይ እንግዲህ እንዴት መሰለህ ይሄ የአማራው ተፈጥሯዊ የጦርነት ጥንካሬ እና አብይ አህመድን መሰሎችን በጣም ያስጨንቃቸዋል፣ በጣም ያስፈራቸዋል። ይሄን ጦርነት ያወጁትን ከፕሪቶሪያ መልስ ይሄንና የአማራ የታቀፈውን የተሸከመውን ጠመንጃ ከእጁ ቀምተን አማራውን ጀሬ ካላደረግነው እኛ ሰላም አንሆንም። ይሄ ቡድን የብልጽግና ቡድን ሰላም ሊያገኝ ስለማይችል አማራውን ጀሬ ማረገድ አለብን በሚል ነው ወደ አካባቢያችን ሰተት ብለው የገቡት። የኛም ተፈጥሯዊ ጀግንነታችንን ተጠቅመን ዕውቀታችንን፣ ጥበባችንን፣ ስልታችንን ተጠቅመን እና አብይ አህመድን እየመከትን ይደርሰናል። ስለዚህ ዛሬ እነ ብርሃኑ ጁላ የሚያወሩት ፕሮፓጋንዳ ውስጣቸው በፍርሃት ሲንጥ ያመጡት የሰው ኃይል ሲያልቅባቸው ያመጡትን መሳሪያ ፋኖ አማራው ሲታጠቀው የሞት ሽረት ንግግር ነው እያደረጉ ያሉት። አይናቸውን ጨፍነዋል። ስለዚህ አሁን አማራ 1 2 3 ብሎ አጀንዳዎችን ቆጥሮ የመጣውን ሰራዊት እንዴት መመከት እንዳለበት፣ እንዴት ማጥቃት እንዳለበት አስልቶ እየታገለ ባለበት በዚህ ሰዓት አማራን እናሸንፋለን በሚል የሚደነፉትና አብይ አህመድ እነ ብርሃኑ ጁላ ፍጹም ውሸትና በህዝብ ዘንድ የማይታመን መሆኑን የራሳቸው ደጋፊም ጭምር ራሳቸውም ያውቁታል። የታበዩ የተሳቱ ውሸታሞች ነጋዴዎች ስለሆኑ ማለት ነው። ዋናውና ቁልፉ ጉዳይ ምን መሰለ መሳይ፣ አሁን አማራ የሚዋጋው ለህልውናው እንደመሆኑ መጠን የህልውና አደጋ የጋረጠብኝ ይሄ ጉዳይ ነው ብሎ ስላሰመረ ያን ኃይል በመደምሰስ ላይ ነው ያለው፣ ነጥሎ እየደመሰሰ ነው ያለው። ስለዚህ እነ ብርሃኑ ጁላ የትኛውንም ኃይል ቢያዘምቱ፣ የትኛውንም ኃይል ቢያሰለጥኑ፣ የትኛውንም ኃይል አስታጥቀው ቢያመጡ እኛ ከመደምሰስ፣ ከመማረክ፣ ከመበተን፣ ከማስከዳት መሳሪያውን ከመታጠቅ ወደኋላ አንልም። ስለዚህ የነሱ ጥሪ፣ የነሱ ፕሮፓጋንዳ፣ የነሱ ወሬ ከእውነት የራቀ እስከ አፍንጫቸው የታጠቁ ሰዎች፣ እውነት የሌላቸው ሰዎች፣ ዕውቀት የመምራት ጥበብ የሌላቸው ሰዎች መሆናቸውን በተግባር አሳይተናል። ዋናው ሀቃችን ይሄ ነው መሳይ። አርበኛ ማርሸት በቅርቡ የአገዛዙ ቁንጮ አብይ አህመድ በህዝብ ተወካዮች ምክር ቤት ቀርቦ የተናገረው ነገር አለ። ድርድርም ከሆነ ሁሉም በክልል የሚያልቅ እንደሆነ የፋኖን ጉዳይ በቀጥታ ባይናገርም፣ ነገር ግን ፋኖም ድርድር የሚደረግ ከሆነ ከክልሉ መንግስት ጋር እንጂ ከፌዴራሉ ጋር እንደማይሆን ገልጿል። እስካሁን እንደምናውቀው ፋኖ ለአረጋ ከበደ አስተዳደር እውቅና አልሰጠም። ከአብይ አህመድ አስተዳደርም ጋርም ድርድር አያስፈልግም ብሎ የአብይንም ተደጋጋሚ ጥሪ እንደማይቀበል የገለጸበት ሁኔታ ነው ያለው። እንኳን አይደለም ከአረጋ ጋር ከአብይ አህመድ ጋር አንደራደርም እያላችሁ በፓርላማ ተገኝቶ ጉዳዩ የክልል ነው፣ ድርድርም ካለ በክልል ማለቅ አለበት የሚለውን እንዴት አይታላችሁ? የኛን ዓላማ አያውቀውም አብይ አህመድ። የተነሳንበትን ዓላማም አያውቀውም፣ አቅማችንን በውል አልተገነዘበውም፣ አያውቀውም። ቢያውቀው እንኳን ሊያምን ፈቃደኛም ዝግጁም አይደለም። ከቀበሌ ሚኒሻ ጀምረን አለ የሚባለውን ምስለኔ መንግስት
ፍርስርሱን ያወጣነው እኛን በታንክ ውስጥ የተደበቁ 2 እና 3 ካድሬዎችን መልሳችሁ በድርድር ስም አስገቡልኝ ነው እያለ ያለው። እኛ ደግሞ የአማራ ብልጽግናን በ3 ቀን ስለበተን ነው ኢትዮጵያ ውስጥ ያለውን አጠቃላይ የብልጽግና ስርዓት ለመበተን የሀገሪቱን የመጨረሻ ግድግዳ የሚባለውን መከላከያ የሚባለውን ኃይል እየደመሰስ ነው ስለሆነ ያጠናቀቅ ነው የጨረስ ነው ያፈረስ ነው ስርዓት ስለሆነ ከፈረስ ነው ስርዓት ጋር አንነጋገርም አንደራደርም ነው። እንኳን እዚህ 2-3 ነው እዚህ ማርቆስ ታንክ ውስጥ ካምፕ ውስጥ እዚያ በፍኖተ ሰላም ለተደበቁ ካድሬዎች ይቅርና አዲስ አበባ ውስጥ ለተቀመጠው ለአብይ አህመድ እንኳን የድርድር የምህረት ርህራሄ እንደሌለን እሱ ያውቀዋል፣ ጠንቅቆ ያውቀዋል። ስለዚህ ይሄ ጠላት የምንደራደረው የምንነጋገረው ይሄን ሰተን ይሄን እንቀበል ይሄ የምንለው አይደለም። ከኢትዮጵያ የፖለቲካ ሰማይ ስር ፈጽሞ መወገድ ያለበት ፈጽሞ የማያስፈልግ ሀገርን ለቀውስ ለግጭት ሀገርን ለብጥብጥ ለመፍረስ የዳረገ ስርዓት በመሆኑ አንደራደረውም። እስከ መጨረሻው ተፋልመን እናሸንፈዋለን። ሀቁ ይሄ ነው። እንደው አርበኛ ማርሸት እንደው በመጨረሻ አሁን ዘመቻ ማዕበል ብሎ ከፈተ፣ በራሱ ዘመቻ በራሱ ድግስ እናንተ ድል በድል እንደሆናችሁ እንግዲህ እየሰማን ነው። ምክንያቱም ከአገዛዙ በኩል መረጃዎች ካሉ ብለን ስንፈትሽ ያገኘነው ዘመቻ አይደለም አንድ የሆነች ውጊያ ላይ እንኳን ልትገኝ የምትችልን በጣም ትንሽ ድል ነው እንደ ትልቅ ዘመቻ የሚያል ነገር ከፍተው ይህን ድል የነገሩን። ስለዚህ በእነዚህ በኩልም የሚጠቀስ ነገር የለም። በእናንተ በተለያዩ ቀጠናዎች ባሉ የፋኖ መዋቅሮች የምንሰማው ግን በጣም ብዙ ድሎች እንዳሉ ነው። ስለዚህ አሁን ምን ማለት ይቻላል ነው? ክረምት ነው። ክረምቱ በጣም ወሳኝ ነው። አብይ አህመድ እችን ክረምት እንደምንም ለመሻገር ይፈልጋል። ፋኖች ጥቃት ይከፍቱብኛል ብሎም ነው አስቀድሞ ይህንንም ጥቃት የከፈተው። ምን እንጠብቅ እስቲ? እንደው በክረምቱም ሆነ በአጠቃላይ አሁን 2ኛ ዓመታችሁን ደፍናችኋል። ሐምሌ መጨረሻ ላይ ነው የአማራ ክልል ውጊያ ወይም ጦርነት አብይ አህመድ በይፋ ወረራ በመፈጸም የጀመረው። መጀመሪያ ከነ አብይ አህመድ እቅድ ከነ አብይ አህመድ ጓዳ ከነ አብይ አህመድ ቤት ምንም አጠብቁ። ምርኮኞች ናቸው። ታሪካቸው የሚያሳየን ይሄን ነው። በታሪክ አጋጣሚ ሀገሪቱ ደካማ የፖለቲካ መንገድ አራማጁ በነበረችበት ጊዜ አጭበርብረው የሀገር ስልጣን የያዙ ሰዎች በመሆናቸው ምንም አጠብቁ ከነዚህ ሰዎች። ከፋኖ ግን በእነ አብይ አህመድ ወራሪ አረመኔ ኃይል ላይ ጠንካራ በትር ጠብቁ። ውጊያውን በተለያየ ስልት አጠናክረን እንቀጥላለን። መደምሰሳችንን፣ መታጠቃችንን፣ ኃይል መገንባታችንን አጠናክረን እንቀጥልበታለን። ይሄን ጠብቁ ከኛ። አማራ አንገብጋቢ ፋታ የማይሰጥ የመታገያ ኮዝ ምክንያት ያለው ህዝብ ነው። ማንንም ይሁንታ ሳይጠይቅ ሳይፈልግ በዚህ ዘመን በዚህ ትውልድ አጋፋሪነት በራሱ መንገድ ታግሎ ስርዓቱን ይጥለዋል። ለአማራው ብቻ ሳይሆን ለሌላ ኢትዮጵያዊም ተስፋ የሚሆን አዲስ ስርዓተ መንግስት ያቆማል።